አላህ በብዙ አይነት መንገድ የሆነ የፈጠረውን ፍጥረት ቁርአን ላይ ሲያስቀምጥ ፈጠር ነው አደረግ ነው የሚለው ነገር ላይ ግራ ያጋባኛል። አንዳንዴ አደረኩኝ ለምን አይልም ፈጠርኩኝ? እሺ አደረገ ወይንም አደረኩኝ ወይንም በነጠላ አደረገ የሚለው ቃል ለምን አልተገለጸም ለሚለው ጥያቄ አላህ በርካታ ቦታ ላይ ገልጿል። እኛ ለምን ይላል? ለምን እኔ አይልም? እኔ ብሎ በርካታ ቦታ ላይ ገልጿል። አሁን በተናጠል እንደተነገረ ላሳያችሁ፣ ችግር የለውም። በቁርአን ላይ ከፍቼ አደረገ የሚል በነጠላ ወይንም ፈጠረ በነጠላ ወይንም እኔ እያለ በነጠላ እንደሚናገር ላሳያችሁ ከቁርአን ላይ። ለምን እኛ ብቻ ይላል ለምን እኔ አይልም ሲሏቸው ቀጥታ እናሳያቸው ብሏል። ችግር የለውም። እዚሁ መቋጨት ወጃለ። እሺ ሱረቱል ጂን ላይ እንሂድ። አደረገ የሚለውን ላሳያችሁ። ሱረቱል ጂን ማነው? ሱረት ኑህ አለይሂ ሰላም። እሺ ያው በነጠላ ይገልጹታል ነቢያቶችም። እንመልከት ቁጥር 10 ላይ አልኳችሁም ጌታችሁን ምህረት ለምኑት እርሱ በጣም መሐሪ ነውና ይላል። ስለ ነጠላ ነው እየተናገረ። ዩርሲል ሰማአ አለይኩም ሚድራራ በእናንተ ላይ ዝናብን ተከታታይ አድርጎ ይልካል። ነጠላ ቃል ነው። ያውና አደረገ የሚለውን ቃል በቃል ላሳየ ባጭሩ። ቁጥር 12 ላይ ተመልከተ። በገንዘቦችና በልጆችም ይለግሳቸዋል ለእናንተም አትክልቶችን ያደርግላችኋል። ያደርግላችኋል የሚለው ለነጠላ ነው አይደለም። ለእናንተ ወንዞችንም ያደርግላችኋል አለቀጥሎ። ያደርግላችኋል የሚለው ያደርጉላችኋል ሳይሆን ያደርግላችኋል ነጠላ ነው አይደል? ጀብራ ስለዚህ በነጠላ ያደርጋል። ስለመፍጠርም እንዲሁ خلق السماوات والارض ይላል አይደል? ብዙ ቦታ ሰማይና ምድርን ፈጠረ ይላል። ፈጠረ እንደተቃላይ እኛ የሚለው እሺ ለምንድን ነው ከተባለ ወደሱ መልስላችሁ። እኛ የሚለው አላህ Subhanahu Wa Ta'ala በመጀመሪያ እኛነት ለሁለት ይከፈላል። ይሄ ልታውቁ ይገባል። የብዜትኛነት አለ፣ የገነተኛነት አለ። ያ ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽ ጊዜ የሚገልጽበት የሆነ ቃል እኛ ይላል። የብዜትኛነት ይባላል። ሁለተኛ ደግሞ የገነተኛነት ነው። የገነተኛነት ደግሞ አንድ አካል ብቻውን ገናና ስራዎችን ሰርቶ ሳለ ገነቱን ክብሩና ልቅናውን ለመግለጽ እኛ ብሎ የሚናገረው ነው። ታዲያ አላህ የቱን አስቦበት ነው ብለው ወደሚለው ስንመጣ አላህ የብዜትን ሳይሆን የገነትን ያሰበበት። ለምን ከተባለ ብዜት ነው እንዳንል ብዜት እንዳልሆነ ገልጾታል፣ ዘግቶታል። እኔ አንድ ብቻ ነኝ ብሎ ዘጋው። በቃ ቁል ሁወላሁ አሐድ አለ። እኔ አንድ ብቻ ነኝ አለ። እሺ ሁለት ሊሆን ይችላል ወይ እንዳንል ሁለትንም አንስቶ አይደለሁም ብሏል። ወቃለ አላሁ ላ ተተኺዙ ኢላሂን ኢስነይን ሁለት አድርጋችሁ አትያዙኝ አለ አላህ። ኢነማ ሁወ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስት ሊሆን ይችላል ብለው እንዳያስቡ የሥላሴ ባለቤቶች ሶስት አይደለሁም ብሎ ዘጋ። ሆነም ወላ ተቁሉ ሰላሳ አለ። ሶስት ነው አትበሉኝ። ኢነማ አላሁ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝና አላያርን። እሺ እኛነት ለሁለት እንደሚከፈል ከአረበኛ ቋንቋ መዝገበ ቃላት ታሳየኛለህ ወይ ከተባለ አዎ በደንብ አድርጌ ያሳያቸዋለሁ። ነው ላሳያችሁ። እኛነት ለሁለት እንደሚከፈል ከአረበኛ መዝገበ ቃላት ከቃሙስ ላምጣላችሁ። ከሊመት ነህኑ እንመልከት። እሺ ያውና ሙዕጀም القاموس ላይ እንግባ። ያው ወደ አማርኛ ቀይርላችኋለሁ። ያውና المعاني የቃላት ትርጓሜዎች አረበኛ ነው፣ ወደ አማርኛ ቀይርላችኋለሁ። ከሊመት ነህኑ የሚለው ወደ አማርኛ ልቀይረው እዚሁ ያለ እንድትረዱት። አሁን በደንብ ተከታተለኝ እሺ። እኛ የሚለው ይታያል አይደል? እዚህ ጋር እኛ እኛ የሚለው ለስንት ዓላማ እንደሚውል ይነግረናል።
እኛ የሚለው ምን ይላል እዚህ ጋር? ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ጾታዎች ለወንድም ሆነ ለሴት ጾታዎች ሁለት ወይንም ከዛ በላይ ካለ በኋላ ተመልከት። ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ጾታዎች ራሳቸውን ለማመልከት የሚጠቀሙበት የተለየ ስም ተውላጠ ስም እያለ ይገልጻል። በተቻለ አንደኛ ይሄ ነው። ሁለተኛ ደግሞ ብዜትን አንድ አካል ማን ነው? ቀጥሎ ምን ይላል? አያርላ ምን ይላል? ያውና ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት ካለ በኋላ ነጠላ ሰረዝ አደረገ። ለአንድ ዓላማ ብቻ ነው። ይሄ የብዜትኛነት ማለት ነው። ቀጥሎ ምን አለ? እና ታላቅነትን ለመግለጽ ሲፈልጉ በአንድ ሰው ጥቅም ላይ ሊውል ይችላል አለ። አየህ፣ አንድ ሰው ታላቅነቱንና ክብሩን ለመግለጽ ለአንድ ሰውም ሊጠቀምበት ይችላል። ምን የሚለውን? እኛ የሚለውን ቃል አየህ። ምን አለ እዚህ ጋር? ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት ካለ በኋላ ይህ የብዜትኛነት ሁለት ወይንም ከዛ በላይ ማለት ነው። እኛ ይላሉ። ሁለተኛ ደግሞ አንድ አካል ታላቅነቱን ለመግለጽ ያ ይታያል። ታላቅነትን ለመግለጽ ይጠቀመዋል ይሄን ቃል እኛ የሚለውን። አሁን ተረዳህ አይደለ? ከዚህ ጀብራ እሱን ከተረዳህ እሺ፣ ከአላህ ውጭ ሌላ አካል ራሱን በብዜት የሚገልጽ አካል አለ ወይ ቁርአን ላይ ወደሚለው ደግሞ ላሳየህ። አንድ አካል ራሱን በብዜት እንደሚገልጽ ከአላህ ውጭ ለምሳሌ ንጉሶችን መውሰድ እንችላለን። መንግስታቶች በአብዛኛው አይተህ ከሆነ እኛ እንዲህ አድርገን ይላል። ዶክተር አብይ ለምሳሌ የሆነ ስራ ሰርተው ከሆነ እኔ እንዲህ አድርጌ ለዚች ሀገር አይልም፣ እኛ እንዲህ አድርገን ነው የሚሉት። አይተህ ከሆነ ማለት ነው። መንግስታቶች እንዲሁም ደግሞ ታላላቅ ሰዎች ምናምን ክብራቸውን ልቅናቸውን ለመግለጽ። እሺ በቁርአን ላይ ከአላህ ውጭ እኛ ብሎ ይገለጻሉ ወይ ከተባለ ያው መንግስታቶችን እንመልከት። ቁርአን ላይ ከተጠቀሰ ነብይም ንጉስም ማን አለ? ለምሳሌ ጆቢራ እስኪ ንገረኝ። ከነብያቶች ንግስናን የተሰጠ ንግስናን የተሰጠ አዎ፣ ካላህ ውጭ ማን አለ? ነው አይደለም። ምድር ላይ መሪ የተደረገ ማለት ነው፣ ንጉስ የተደረገ ነብዩላህ ዩሱፍ። ሌላ ሱለይማን አለይሂ ሰላም አይደል እንዴ? ሱለይማን ንጉስ ነበር አይደል? قال ربي هب لي ملكا لا ينبغي لأحد من بعدي على سليمان ጌታዬ ሆይ ከኔ በኋላ ለማንም የማይገባ ንግስናን ስጠኝ አለ። አላህም ሰጠው። አየህ አይደል? ሱለይማን አሁን ይሄ ንጉስ ስለራሱ ምን ብሎ እንደሚገልጽ ተመልከተ። ምን አለን? አንመልከት አንድ ጊዜ ቁጥር 16 ላይ ሱለይማንን ዳውድን ወረሰ። ሱለይማን ዳውድን ወረሰ። ዓለም ሰዎች ሆይ ዓለም የሚለው ለስንት ቃል ነው? ለስንት ነው? ዓለም የሚለው ለነጠላ ነው ለብዙ? ጀቢራ ለብዙ። አለ የሚለው አለ ኦኬ፣ ዓለም ነው። አለ ዓለም ማለት ዓለም ተናገረ ነው። አለ ካለ ለአንድ ነው አይደለ? ይህ አንድ አካል ምን አለ? ተመልከት፣ ስለራሱ ይናገር። ዓለም ምን አለ? ሰዎች ሆይ የበራሪ ንግግር የወፍ ቋንቋ ተስተማርነ ወዕሊምና ይላል አረበኛው ላይ። ተስተማርኩ ሳይሆን የሚለው ተስተማርን አለ። ተስተማርን የሚለው ለብዜት ነው ለነጠላ? ለብዜት። አየኸው፣ አንድ አካል ሆኖ ተናጋሪው አለ ካለም በኋላ ነጠላ ተናጋሪ ተስተማርን ብሎ ደግሞ ይገልጻል በብዜት ራሱ። አየህ አይደለ? ወቲና ሚን ኩል ሸይን ይላል፣ ተሰጠን ይላል። ቀጥሎ ተመልከት፣ ከነገሩም ሁሉ ተሰጠን አለ ይለናል። ስለዚህ አንድ አካል ብቻ ነው ብሎ በብዜት ይናገራል። ሌላም ልጨምርልህ እችላለሁ። ለምሳሌ ሱረቱል ካህፍ ላይ ስለ ኸድር ሲናገር፣ ፊርዓውን ልክ እንዲሁ ሲናገር፣ እንዲህ መንግስታቶችና ታላላቅ ሰዎች ሲናገሩ ጊዜ ራሳቸውን በብዜት ይገልጻሉ። እና ይህ የተለመደ ነው በቁርአንም እንደ አረበኛም ከቋንቋም እንዳሳየሁህ ሁለት አይነተኛነት አለ። የብዜትኛነትና የታላቅነት የክብረኛነት።
ታዲያ አላህ የተናስቦበት ነው የብዜት ነው ወይ እንዳንል ብዜት እንዳልሆነ ዘግቶታል። አንድ ብቻ ነኝ አለ። ወደ 10 ምናምን ምዕራፎች ላይ ቁል ሁወላሁ አሐድ ወኢላሁኩም ኢላሁ ዋሂድ ኢነመላሁ ኢላሁ ዋሂድ ወላ ተተኺዙ ኢላሀይን ኢስነይን ኢነመላሁ ኢላሁ ዋሂድ፣ አንድ አምላክ ብቻ ነኝ ያለ ገልጾታል። ስለዚህ የብዜት ሊሆን እንደማይችል በዚህ ዘጋግቶታል። ሁለት ሊሆን ይችላል እንዳንል ሁለትን ጠቅሶ አይደለሁም ብሏል። ሶስት ሊሆን ይችላል እንዳንል ሶስትን ጠቅሶ አይደለሁም አንድ ብቻ ነው ብሏል። ስለዚህ የግነት የክብሩን ለመግለጽ እንጂ ያን አይደለም። እሺ እርሱ ክብሩ ላቅ ያለ ሆነ እያለ ክብሩን ለመግለጽ እንደሆነ በቁርአን ላይ ይናገራል። ወአነሁ ተዓላ ጀዱ ረቢና የጌታችን ክብርና ልቅና ላቅ ያለ ነው እያለ ይናገራል። እሺ በቃ ሽክሩን አላህ ይጠብቃቸው። መርሐባ አፍወን። እሺ መሽ ለኸይርን በጣም ደክሟል። እሺ መርሐባ እሺ መሰለኝ። እንግዲህ መልካም አዳር ኢንሻአላህ። ነገ የምንገናኝ ይሆናል። ኡስታዝ መሐመድ መጣችሁ ስላስተማራችሁን አላህ ጀዛችሁን ይክፈላችሁ። በመልካም ስራ ሚዛናችሁ ላይ ያድርግላችሁ። ጀዛኩሙላህ ኸይራ ብያለሁ። ወኢያከ ኸይረል ጀዛእ ወኢያኩም ኩለኩም ባረከላሁ ፊክ ወሸረሐላሁ ሰድረክ ወዛደከላሁ ዒልመን ናፊዓ። አሚን። መሰባሰቡ በራሱ ትልቅ ነገር ነው። በዲናችን ጉዳይ ለመወያየት ለመነጋገር ብዙ ተመሳሳይ የቲክቶክ ቤቶች ላይ ምንም ዲንንም ሆነ ኡማን በማይጠቅም መልኩ ስብስብ ሲካሄድ እዚህ ጋር ደግሞ አላህ በሚወደው መልኩ እሱም ባዘዘን መልኩ የሚተገበር ፕሮግራም ነው። ሐቂቀተን በጣም ትልቅ ነገር ነው። ጀዛከላህ ኸይረን። የአይነቱ ፕሮግራም ተጠናክሮ መቀጠል መቻል አለበት። ሁላችንም ከወንድማችን ሁሱ ጎን በመሆን በምንችለው ሁሉ እየተጋገዝ ነው። መጪውም ረመዳን ነው። እሱንም ታሳቢ በማድረግ ካሁን በፊት ያለፉ የረመዳን ጾሞችን ያልጾሙ ብዙ ሰዎች የአሁኑን የረመዳን ጾም የመጾም እድል እንዲያገኙ እኛ ደግሞ ሰበብ እንድንሆን ሌሎችንም በመጋበዙ ላይ እንበርታ ለማለት ነው። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይረን። المجرشة بسم الله الرحمن الرحيم قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت
أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا كان بي حفيا وأعتزلكم وما تدعون من